ሐሙስ ዕለት ሊሰቀል አንድ ቀን ቀርቶት ክርስቶስ ሲሰቃይ ሲጸልይ የነበረበት ጊዜ አለ አይደል? በመለኮቱ አይፈራም፣ በስጋው ግን ይፈራል። መንፈስ ተዘጋጅታለች፣ ስጋ ግን ደካማ ነው ብሏል። በዚያ በጌቴሴማኒ ሲጸልይ በጣም ተጨንቆ ይጸልይ ነበር። ክርስቶስ ነገ የሚሆነውም ስለሚታየው ማለት ነው። እና ሲጨነቅ ላብ ይወጣው ነበር። ላቡ አልፎ ደም ይወጣው ነበር። ስለኛ የሚቀበለውን መከራ ከመቀበሉ አንድ ቀን በፊት ተጨንቆ ሲጸልይ የደም ላብ አላበው ይላል። እዚህ መሃል ሐኪሞች ልትኖሩ ትችላላችሁ። የሕክምና ሰዎች ሄማቶድሮሲስ የሚሉት አንድ ኬዝ አለ። አንድ ሰው በጣም ሲጨነቅ ላቡ ይጨምራል፣ በጣም ያልበዋል። ጭንቀቱ ከመጠን ሲያልፍ ግን በላብ ፈንታ ደም ይወጣዋል። ይህ የሚከሰተው ከ1 ሚሊዮን ሰዎች አንድ ሰው ላይ ነው። ክርስቶስ ለእኛ የተጨነቀው በሚሊዮን ሰው አንድ የሚመጣውን ጭንቀት ነው። ተጨነቀ፣ ተሰቃየ። በዛ ጭንቀት ውስጥ ሆኖ ይጸልይ ነበር ይላል። ከዚያ ምን ይላል? የሚያበረታው መልአክ ታየው ይላል። አቤት ይሄ ቃል የተጻፈው ድርሳነ ሚካኤል ላይ ቢሆን ሰዎች አንቀው ይገሉናል። ብላችሁ ክርስቶስን የሚያበረታው ወንጌል ላይ ነው። ምን እናድርግ? ሉቃስ ነጻፈው። የሚያበረታው መልአክ ታየው። ማንን? ክርስቶስን። አሁን አንድ ሰው መላእክት አያስፈልጉኝም እያለ የሚታበይ ሰው ክርስቶስን መላእክት አበረቱት ሲል ሲያይ ምን ሊል እንዴ? ክርስቶስ አበረቱት እየተባለ አንተ ከክርስቶስ ልትበልጥ ነው ወይ ነው መባል ያለ? ግን አበረቱት ይላል። ምን ማለት ነው? አባታችን አባ ጊዮርጊስ ዘጋስጫ ይህንን የሉቃስ ወንጌል በተረጎመበት ስፍራ ሉቃስን ሐኪም አይደለ? ሉቃስ ባለመድኃኒት አይደል? ሉቃስ ወይ ምን ነክቶ ነው አቆሰልከኝ እኮ ይላል። እንደው አክመኝ ምን ማለት ፈልገ ነው? እንዴት መላእክት አበረቱት ብለህ ትናገራለህ? የአምላክነቱ ኃይል ከመላእክቱ ኃይል አንሶ ነው ወይ መላእክት የሚያበረቱት? በምን ኃይላቸው? ምን ማለት ፈልገ ነው? እባክህ ሉቃስ ወይ ሐኪሙ ሆይ ቁስል አምጥተህብኛል ልቤ ላይና እባክህ ተኩሰ አድነኝ ፈውሰኝ ይላል። ከዛ ራሱ ምን ማለት እንደሆነ ይተረጉመዋል። መላእክት አበረቱት ማለት በፊቱ እየሰገዱ ለከ ኃይል ክብር ወስብሐት፣ ለአንተ ክብር ምስጋና ይገባል እያሉ ሰገዱለት ማለት ነው እንጂ መላእክት ክርስቶስን ሊያበረቱት አይችሉም። ለከ ኃይል ክብር ወስብሐት እስከ ለዓለም እያልን የምንሰግደው አማኑኤል አምላኬ ለከ ኃይል ምን ማለት ነው? ለአንተ ኃይል ክብር ምስጋና ይገባል። ሲሰቃይ መላእክት ከበው የሰገዱትን ስግሰግ ልጆቿን ሰብስባ የኢትዮጵያ ቤተክርስቲያን በክርስቶስ መከራ ጊዜ ትሰግድለታል። ለአንተ ኃይል ለአንተ ክብር ይገባል። አይሁድ እየተፉብህ ነው፣ እኛ ግን እንሰግድልሃለን። አይሁድ በጥፍ እየመቱ ነው፣ እኛ ግን እናለቅሳለን ስለ መከራ። ዓርብ ዕለት ደግሞ ለነ ሚካኤል ከባድ ነበር። ይገርማቸዋል። ዓርብ ዕለት ክርስቶስን የሾህ አክሊል ደፉበት፣ ጨርቅ ልብሱን ገፈው ገረፉት። ከገረፉ በኋላ ጨርቅ አለበሱት። ከዛ ልብሱን ገፈው ሌላ ጨርቅ አለበሱት። አቤት ስንተርከው ቀላል ነው። እስቲ በደንብ አስተውሉት። ክርስቶስ የተገረፈው እኛ ለቡሄ በምናጮኸው ጅራፍ አይደለም። ሚስማር አለው መግረፊያው፣ የሾለ አጥንት አለው። ሰውነቱ ላይ አርፎ ሲነሳ ስጋውን እየነጨ ነው የሚነሳው። በዚያ አጥንቱ እስከሚታይ ድረስ ተገረፈ። ከተገረፈ በኋላ ልብስ አለበሱት። ወደ ሄሮድስ ወሰዱት፣ ወደ ጲላጦስ መለሱት። ድጋሚ ልብሱን ገፈፉት ሲባል ልብስ መገፈፍ እርቃን መሆን አይደለም ችግሩ። ከቆሰለ ሰውነት ላይ ጨርቅ ሲነሳ ምንድን ነው የሚሆነው? ስለዚህ ክርስቶስ ልብሱን ሲገፈፍም ድጋሚ ሲለብስም ይታመማል። የሾህ አክሊሉን ይተክሉታል፣ ይነቅሉታል። ከዛ መተው በበትር ይዘው ጭንቅላቱን መቱት ይላል። መላእክት በሰማይ ፊቱ የተንቀጠቀጡ ቅዱስ ቅዱስ የሚሉትን ልናየህ አይገባንም የሚሉትን አምላክ በበትር ጭንቅላቱን ሲመቱት ሱራፌል ተንቀጠቀጡ ይላል። ኪሩቤል ራዱ ፊቱ ላይ ሲተፉበት ሳይው ፊቱ ላይ ሲተፉበት እኛ ፊትህን ማየት አይገባንም ብለው በሁለት ክንፋቸው ፊታቸውን በሁለት ክንፋቸው እግራቸውን ሸፍነው መስቀል ሰርተው በፊቱ ቅዱስ ቅዱስ የሚሉት አምላክ ፊቱ ላይ ምራቅ ሲተፋበት ደግሞ ለክርስቶስ ምራቅ ይገባ ነበር። እሱ እኮ ምራቁን እንትፍ ብሎ አይንን የሰራው አይንን ያበራው ምራቁን እንትፍ ብሎ ዲዳውን አንደበትን የሰጠው ያ ቀን ለመላእክት በጣም ከባድ ነበር። አይሁድ ጌታን በሰቀሉት ጊዜ ይላል ቅዱስ ያሬድ ሚካኤል አርመመ ወገብርኤል ተደመ። ሚካኤል ዝም አለ፣ መሸከም አቃተው።
እንዴት ነው ወታደሮች እንኳን ቆመው ንጉሳቸው ሲሰደብ አይችሉም አይደል? ክርስቶስ ሲሰደብ መላእክት ቆመው አይተዋል። ያ ቀን የስቃይ ቀን ነበር ለመላእክት። ቅዱስ ገብርኤል አልቻለም፣ ሰይፉን ጣለ። የቤተ መቅደስ መንጦላይት መጋረጃው የተቀደደው በገብርኤል ሰይፍ ነው ይላል እኛ መጽሐፍ። እስከ ምጽአት ድረስ እየሰነጠቀ የሚሄድ ሰይፍ ግን ሊቆጣ ሊዋጋ ሲሞክር የእግዚአብሔር ቸርነት ከለከለችው።